ጋይስ በሊቨርፑሉ ጨዋታ ላይ ምንድነው የተፈጠረው? ጨዋታው ከመደረጉ በፊት በጠዋት ነበር የጋላታሳራይ ደጋፊዎች በሊቨርፑል ተጫዋቾች ሆቴል ባረፉበት ሆቴል ሄደው ርችቶች ሲተኩሱ የነበሩት። ርችቶች ሲተኩሱ ነበር። እርሊ ነበር በጠዋት ተነስተው ይህን ነገር ሲያደርጉ የነበረው። ከዛ በኋላ አርነ ስሎት ከጨዋታው በፊት ጥያቄ ተደርጎላቸው ነበር። የጋላታሳራይ ደጋፊዎች በጠዋት መጥተው ባረፋችሁበት ሆቴል ላይ ሊረብሿችሁ እንደሞከሩና በሰዓቱ ምን ተሰማ ምናምን ሲባል አርነ ስሎት ምንም ነገር አልሰማሁም ብሎ ነገሩን ቀለል ለማድረግ ሞክሮ ነበር። ሆኖም ግን አልቀረለትም ማለት ነው። 16ኛው ደቂቃ ነበር ኦሲሜን በፔናልቲ ጎሏን ማስቆጠር የቻለው። ስቴዲየሙ ይለያል ነው የምላችሁ። የአውሮፓ ቻምፒየንስ ሊግ ክራውዱ በጣም ይገርማል። በሁሉም ስቴዲየሞች ላይ በእኛ በቼልሲ ስታንፎርድ ብሪጅ ላይ የነበረውን ድባብ አይታችኋል። የጋላታሳራዩ ድባብ ግን እጅግ በጣም ይለየ ነበረ። ቀውጠውታል። በስተመጨረሻም ይኸው እዚህ ጋር በምትመለከቱት መልኩ ሞሳላ ተቀይሮ ሊገባ በጣም ጆሮውን ይዞ ነበር። በጣም ይጮሁ ነበር የጋላታሳራይ ደጋፊዎች። እንኳን ደህና መጣችሁ ወደ ሲኦሉ እንኳን ደህና መጣችሁ ብለው ነው የተቀበሏቸው የሊቨርፑል ደጋፊዎችን። እንዲሁም ደግሞ የሊቨርፑል ተጫዋቾችን አስጨንቀዋቸዋል። አይሸነፍም የተባለው የአርነ ስሎቱ ሊቨርፑል እንግዲህ በአመቱ ሁለተኛው ሽንፈት አድርጓል። ባለፈው በክሪስታል ፓላስ ባለቀ ደቂቃ በተቆጠረበት ጎል መሸነፉ ይታወቃል። አሁን ደግሞ በጋላታሳራይ በአውሮፓ ቻምፒየንስ ሊግ ሁለተኛ ዙር ጨዋታ ኦሲሜን ባስቆጠራት የፔናልቲ ጎል ተሸንፈዋል ማለት ነው። ጋላታሳራይ እጅግ በጣም ይለያሉ። ኤካይ ጉንዱጋን፣ ሊዮሮ ሳኔ እንዲሁም ደግሞ ኦሲሜን፣ ቪክተር ኦሲሜን በጣም በቃ የጋላታሳራይ ተጫዋቾች በጣም ይለዩ ነበረ። ደጋፊው ግን የአውሮፓ ቻምፒየንስ ሊግን ክራውድ ልዩ ነበር ያደረጉት። አንፊልድ ላይ ሊቨርፑል ደጋፊዎች ምን ያህል እንደሚቀውጥ ይታወቃል። የጋላታሳራይ ደጋፊዎች ግን እስካሁን ካየዋቸው የትኛውም አይነት ስቴዲየም ጋላታሳራይ ሄዶ ማሸነፍ ይከብዳል ነው የምላችሁ። የቱርኩ ክለብ ጋላታሳራይ ሊቨርፑልን እንግዲህ 1-0 በሆነ ውጤት አሸንፏል። በቀጣይ እንግዲህ በፕሪሚየር ሊጉ ቼልሲ በሰባተኛው ሳምንት የእንግሊዝ ፕሪሚየር ሊግ አንፊልድ ላይ ሄደን እንግዲህ ሊቨርፑልን እንገጥማለን ማለት ነው። ምን የሚገጥመን ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። የትላንትናው የሊቨርፑልና የጋላታሳራይን ጨዋታ እንዴት አያችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። ብሉስ ፋሚሊ ሁላችሁም ይህንን ቤት ፎሎ ካላደርጋችሁ የፕላስ ምልክቷን እየተጫናችሁ ቤተሰብ እንድትሆኑኝ እጠይቃችኋለሁ። ይመቻችሁ። ብሉ ኢዝ ዘ ከለር